ይህንን ሁሉ እያየች የምትመጣዋ ሴት ለኔ ጣፈንታ ወይ ደግሞ የኔ ጣፈንታ ምን ይሆናል ብላ ራሷ አላሰበችም። ሄርሜላም ስትመጣ አሁን የሄርሜላ ጣ ትላንትና እንዳውም ከኤፍሬም ጋር በጣም በማይልክ ባልሆነ መንገድ ውስጥ እየገቡ ነበር። ቤቷ ሄዶ አንቺም እንደዚሁ አስረግዞሽ እንደዚሁ ጥሎሽ አየሽ፣ የዚህን ያህል በጣም የሚያስጠላ ሙድ ውስጥ እየገቡ ነው ያሉት። ይህን ያህል ደረጃ እየተባለ ራሱ አብርሽም እየሰማ አይደለም፣ ሄርሜላም እየሰማች አይደለም፣ ሩታም ደግሞ እየሰማች አይደለም። አሁን ምሳሌ እንግዲያው መጥሪያ ወረቀት ትላንት ሰተናቸዋል። ቀጠሮ አለ። ያንን ቀጠሮ ከእንትን ምን ላይ እንደሚደርስ እንግዲያው አብረን የምናይ ይሆናል። መልሳ ግን አሁንም ሩታ ከአብርሽ ፈቀቅ አትልም ነው እያልኩሽ ያለው። እንደናት ጠንክራ ልጇን በስነ ስርዓት አታሳድግም እያልኩሽ ነው። ስለዚህ አንቺ ከዚህ ግርግር ከነዚህ ትርምስ ውስጥ ምን ታደርጊያለሽ? ውጪ በቃ ተያቸው ነው የኔ ሐሳብ። እሺ በመጀመሪያ እኔ መውጣት ስፈልግ ነው የምወጣው ከዚህ ሁሉ ነገር። ይሄ ነገር ደግሞ እስከመጨረሻው እኖርበታለሁ። ማንም ውጪ ስላለኝ ማንም አትውጪ ስላለኝ ልቀር አልችልም። ሲቀጥል ደግሞ ማለት ነው ከቻላችሁ ወንድማችሁን የአይምሮ ሕክምና ያለበት ሆስፒታል ብትወስዱት ሳይብስበት ራሱን ሳያጣ ሲገባው ደግሞ በጸጸት ጭንቅላቱ እንዳይለቅ ከራሱ ጋር እንዳይጣላ ወደ እምነት ቦታ ይሄ እንዴት ነው ሕክምና ያለበት ሳይካትሪስቶች የሚያዩበት ቦታ ብታስጠጉት ጥሩ ነው የእውነት ካሰባችሁ። ምክንያቱም አባት አስፈላጊ ነገር ነው። በተለይ ለአንድ ቤተሰብ አባት ምሰሶ ነው። ገብቶሃል አይደለም? ሲቀጥል ደግሞ አንዲት እናት እንደ አባትም እንደ እናትም ሆና እኮ ማሳደግ ትችላለች። ግን ደግሞ የአባት ቦታ የአባት ነው፣ የእናት ቦታ የእናት ነው። የተለያየ ቦታ ነው ያለው። እንደ እናትም እንደ አባትም ሆኜ አሳደግኩኝ ምናምን ብዙ ሰው እንላለን። ግን ደግሞ አለ የአባት ራሱ ቦታው አለ። ይሄ ለመሆን እንሞክራለን እንጂ ማናችንም እንደ አባት የሚሆን ነገር የለም። ስለዚህ እሱም ቢያንስ ባልነቱ አልተሳካለትም፣ ሴት መቀየር ያዋጣኝ ካለ ቢያንስ ለልጁ አባት ይሁን። ከናቱ ልጁን ከናቱ በመነጠል በመደበቅ በአንዲት ሴት 3 ሴት 4 ሴት እያመጣ በማስቀናት ቤቷ ሄዶ እዛ ከአንዲት ሴቷ ጋር እንትን ማለት ምናምን አይደለም። ወንድነት ሲጀመር ምንም እንደሆነ አላወቀም። ብቻ እሱ ሁሌ ጀብድነቱ ምኑ ሴቶች በኔ ተጣሉ፣ ሴቶች እንዲሆኑ ነው የሱ ሁሌ አረስተ ዜና። ስለዚህ ለልጄ እንዲያረኩለት ብሎ አንድ ቀን ሲያወራ ሰምቼ አላውቅም። በቃ ልጄን ላስተዋውቅ እኔ ልጅ አለኝ እኮ ምናምን ሲል ነው እንጂ ለልጁ ምንም ሲያደርግ አይተን አናውቅም ማናችንም። ግን ሩታ በጣም ብዙ ነገር ባናይም የሚታይም ነገር ታደርጋለች። ምክንያቱም ይሄ እናትነት አለ። እሱ ግን እኔ ምንም አላውቅም። አባትነቱን ከረሳ ልጁ ከራሱ ጋር ነው ብዬ አላስብም። ስለዚህ አንተም እናትም አባትም ሁላችሁም ተባብራችሁ እባካችሁ ልጃችሁ አሪፍ ቦታ አሪፍ ሕክምና የሚሰጥበት ቦታ ውሰዱት። አንድ ሰው ከሰው ጋር ተቀላቅሎ ስላወራ ስለተጫወተ ብቻ አይደለም ስለ ንቦናው ወይ ተቃውሷል ይሄ ልጅ ወይ ደግሞ ከጤናው አይደለም እንጂ ጤነኛ ሰው እንደዚህ አያረግም። ምን ለማለት ፈልጌ መሰለህ ይሄ አሪፍ ጸድ ቤተሰብ እንዲኖራቸው እናንተም እየዞራችሁ እኔንም ሌላ ሰው ምናምን እባካችሁ ከእንትና ህይወት ይውጡ ከማለት እሱን አሪፍ ሕክምና ወስዶ እሱ የሚሻለውን ነገር አንዴ መርጦ መገላገል ይሻላል። ለሁሉም ጤናማ ነገር ይሄ ነው እና እኔ ልሂድ መሰለኝ ተጨረስኩኝ። እሺ በመጀመሪያ ደረጃ አግብራሽን ስለመጣሽ መጀመሪያ ማለት ነበረብኝ። አመሰግናለሁ። ግን ያው እኔ ምንድነው አብረሽ እዚህ ጋር መሆንሽ ትርምሱ በጥብጡ ዞሮ አንቺ ጋር የሚመጣ ነገር ስለሆነ ከዛ ነገር አንድ ራስሽን እንድታደኝ ብዬ ነው። ያ ነገር ያው